ተውት። አንቺ ጥሩ ልጅ ስለሆንሽ ነው ማልናደድብሽ። ናቲ ለምንድን ነው ግን እንደዚህ አይነት ውጊያ የምትዋጋው? አልገባኝም። ይኸውልህ አንተ ከምታስበውና ከምትጠብቀው በላይ በጣም አደገኛ ቤተሰብ ነው ያለህ። እስኪ አንቺ ምን ትጠረጥሪያለሽ? እናቴን ገለዋት ይመስልሻል? አይመስለኝም። ታዲያ ህመሟን እንኳን የማያውቁ። እሺ ቆይ ለምን ያስክሬን ቦታዋን ለምን አጣሁት? ልንገረው እንዴ? አይ ይቅርብኝ። ደግሞ በጥብጦ ሁላችንም እንለቅ እንዴ? ሰውየው እንደሆነ ይህ ሚስጥር የሚያውቅ አንድም ሰው አይምርም። ተውት። ቆይ ምንድን ነው የምታውቂው? ለምን አንቺ የምታዝኝልኝ መሰለኝ ታዲያ? ያው እናቴ እኔ መርዳት የምችል ቢሆን ኖሮ የምረዳው ትልቅ ሰው አንተ ነህ። አመሰግናለሁ። በጊዜ ሂደት ሁሉም ነገር ጥሩ ይሆናል። እሺ አይ ተውት። በጊዜ ሂደት ስለ እናቴ አሟሟት እየቀረብኩት ያለሁት ነገር ሁሉም ነገር ልክ አይደለም። እመነኝ። እሺ ተውት። አመሰግናለሁ። ምን ገኘውሽ? እኔማ የእናቴ ቤት ነው። እናቴ እያልክ ነው? እኔ ጨዋ እናት ስላለኝ ነው አሰብኩት። ያንቺ ልጅ አልወልድማ። ያደርግልሽ። እንዲህ ስትኮራ እኮ ባንክ አካውንት ውስጥ በሚሊዮን የሞላ ነው የሚመስለው። ብር እያሳየው እኮ አንቺን ገደል መክተት እችላለሁ። እስኪ ያሳየኝ። ቤቲ ትዕግስቴን አትፈታተኝ እሺ? ቆይ ግን እኔ አንሽብህ ነው? ምን ጎሎኝ ነው? ሙላትማ ማየት ከፈለሽ የጎደለሽን ማየት ከፈለሽ ቤትሽ የቀጠርሻትን ያት። እሺ እኔን ከገረድ ጋር አባቴን ባይጠልልሽማ ገርደን ነው የሚናፍቅሽ ነበር። ጥሩ ገዛኝ አይሆንም ዝም ብለሽ ከዚህ ቤት ማውጣት አቺን ብሎ አስፈራራት ማለት ነው። እንግዲህ እናቱ መቃብር ሰው አላገኘም። የእናቱ መቃብር ፈልጎ አቶ እጅግ በጣም አዝኖ ነበር ማለት ነው። እናት ምን እንደተፈጠረው ግራ ገቡ እና የእናቱ መቃብር የት እንደሆነ እየጠያየቀ ነበር ማለት ነው። እና አንድ ነገር ማድረግ አለብን እያላት ነበር። ማድረግ አለብን መጀመሪያ ከዚህ ቤት እንዳይወጣ ማድረግ ነው እያለው ነበር። እና ትሁትም የምታውቀው ነገር ይኖር አይኖር እርግጠኛ ባልሆንም ከዚህ ግን መሄድ የለባትም እያለው ሳወራ ነበር። እና አስፈላጊ ከሆነ እዛ አስገብተ ነው እሱ ሴትዮ ጋር እንዘጋበታለን እያለ እሱ መፍትሄ ሊሆን አይችልም እያለችው ነበር። ናቴን በጣም ተናዶት ነበረ። ገዛኝ የሚሰራበት ቦታ ሄደው እናቴ ምንድን ያደረጋት እናቴን እንዴት ነው የገደልካት ብሎ ጠየቀው። ስለምንድን ነው የምታወራው? ተረጋጋ እንጂ እያለ ጨዋባት። እናቴ እኮ ለኔ ሚስቴ ነበረች፣ ስለዚህ ምንም ነገር አላደረግኳትም እያለ የእናቴ መቃብር ፈልጌ አጣው አላገኘውም አለቅልም ዞር በላይ ብሎ ይጨዋበታል። ናታን ግን በጣም ተናዶ ስለነበረ በጭራሽ አልቶም እናቴ የት እንዳረጋችሁ እንድትነግረኝ እፈልጋለሁ እያለ ሲጨዋበት ነበረ ማለት ነው። ነገር ግን ገዛኝ ምንም ነገር እንደማያውቅና በቃ ተወኝ ብያለሁ እናቴ እኮ ለኔ ሚስቴ ነበረች እያለ የማውን ነገር እያወራ ነበር። እናቴን አንድ ነገር አድርጋት ነው እንጂ መቃብሯ እንኳን በምን እንደታመመች እንኳን ልትነግረኝ ፈቃደኛ አልነበርክም እና መቃብሯን እንኳን ላገኝ አልቻልኩም እያለን ናታን በጣም አበደ እና ቤትም ጋር ሄዶ ቤትም ላይ እየጨዋባት ነበር ማለት ነው። እሷም እናቴ እኔ የማውቀው ነገር የለም እኔ ከመጣሁ እናቴ ከሞተች በኋላ ነው እኔ የመጣሁት እንጂ ምንም አላውቅም ትለዋለች። የምታውቂ ነገርማ ይኖራል እያለ እየጨዋባት ነበር። እንደ አጋጣሚ ገዛኝ ትሁትን መንገድ ላይ ያገኛታል ማለት ነው። እና ትሁት የምታውቂ ነገር ካለ እባክሽ ንገሪኝ እያላት ነበር። ናታን እባክህ እኔ ምንም የማውቀው ነገር የለም አታስጨንቀኝ፣ እልቁንስ የማየውን ነገር የእናቴ መቃብር እኮ ላገኝ አልቻልኩም እያላት ነበር። እንግዲህ መጠየቅ ያለብን አባትን ጠይቆ እንጂ እኔ እንዴት ላቅ እችላለሁ ታዲያ እያለችው ነበር። አባቴ እኮ ልነግረኝ ፈቃደኛ አይደለም፣ ግን ውስጤ በጣም እየተረበሸ ነው። እናቴ መቃብር እንኳን ሄጄ ማልቀስ አልቻልኩም፣ መቃብሯ እንኳን የት እንደሆነ አላወቅኩትም እያለ እያለቀስ ነበር። ትሁት እኔን ችግር ውስጥ አታስገባኝ እባክህን ትልና ጥላው ትሄዳለች። እና አማራጭ ስለነበረው እሱም ይሄዳል ማለት ነው። እንደ አጋጣሚ መንገድ ላይ ከአባዬ ጋር ትገናኝና አባዬ ወደ አንተ እየመጣሁ ነው፣ ወደ ቤት ሄዳ እነዛ ልጆች እኮ ሁለቱ እዛ እየተንጎራደዱ እያለ ነበር። አባዬ ከዚህ የሚበልጥ ነገር የለም እባክህ ከአንተ ጋር ማውራት እፈልጋለሁ እያለችው ነበር። እሱም አባዬ እሽልና
ወደ ቤት ተያይዞ ይሄዳሉ አብረው ለማውራት ማለት ነው። ነገር ግን ስራ ሻይ ቤት ስራ አለብኝ መሄድ አለብኝ ብላ ትሁት ወደ ቤት ትመለሳለች ማለት ነው። ወደ ቤት ስትመለስ ከዛኝና ቤቲ አንድ ላይ እያወሩ ነበር እና የትሁት ነገር መሄዱ በጣም አስፈራታቸው ነበር። ምክንያቱም ትሁት የምታውቀው ነገር ብኖራት እንደዚህ ታደርጋለህ ብላ ታስባለች። እንደዚህ አታረግም እያላት ነበር። ነገር ግን አንድ ነገር ማድረግ ይኖርብናል እያለ ትሁት ብሎ እየጠራት ነበር። እናም ዝም ብሎ ከዚህ ቤት ወጥቶ መሄድ አይቻልም፣ ስለዚህ አንድ ነገርማ ይኖራል ብለው እየወሰነ ነበር። እናም ናቲን በጣም ስለ ናቲ አንድ ነገር ማድረግ አለብን እያለ ስጨነቅ ነበር። ትሁት አባዬ ጋር ቁጭ ብላ እያወራችው እና ማድረግ አለብሽም እየነገራት ነበር። ልጁና እናትን አገናኛቸው፣ እውነቱን ንገሪው ከዛ ቤት በሰላም ውጪ፣ አለዚያ ደግሞ እንደ እናቷን እንዲሻል እንደምንም ብለሽ ማድረግ ይኖርብሻል እያላት ነበር። ነገር ግን እንዴት አድርጌ እንደማደርገው አላቅም አባዬ፣ በጣም ጨንቆኛል። እናትም እጅግ በጣም የሚያሳዝን ልጅ ነው። ምክንያቱም ስለ የእናቱ ተቀበረች የተባለ መቃብር እንኳን ምንም ሊያገኘው አልቻለም። በዛ የተነሳ እጅግ በጣም ተከፍቶ በጣም የሚያሳዝን ነገር ነው አባዬ እያለችው ለአባዬ እየነገረችው ነበረ። ትሁት አንድ ነገር ማድረግ አለብሽ፣ አንቺም አደጋው ውስጥ ነው ያለሽው፣ እባክሽን ተረጋግተሽ አስቢ፣ ስለዚህ ማድረግ አለብሽ፣ ተረጋግተሽ ብትወስኒ ይሻልሻል እያላት ነበር። ምን ማድረግ እንዳለብኝ አላቅም አባዬትና ወደ ቤት ስትመለስ ትሁት ቆይ ለምንድን ነው ይህን ቤት መልቀቅ የፈለግሽው? አይ ወደ ሀገር ቤት ሊሄድ ነበር እኮ። ምክንያትሽ ምንድን ነው ስለው እህቴ ልትፋታ እንደነበረው እና ድብድባት እንደነበረው ትነግረዋለች። እና ታዲያ አንቺ ምን ቤት ነሽ ብሎ ጠየቃት። እሷም እህቴን ደብድባት ስለነበረ እኔም አውቀው ፖሊስ ስለነበረ ደውዬ እንዲያዝና እንድታሰር አደረግኩት እያለች እና አሳሰርሽው? አዎ አሳሰርኩት ብላ ነገረች። እሷ እኮ በጎኑ የእነሱን ጉድ እየነገረቻቸው ነው ማለት ነው። ወይኔ ትሁት እነሱ ግን አልነቁም በጭራሽ እያለች ነበረ። እና ቤቲ የትም ቤተክርስቲያን እንደምትወስዳትና ውጭ ላይ ወጣ ማንም ሰው እንደማይፈራት እብድ ነኝ ብላ እራሷን ስላሳመነች እብድ እንዳልሆነች እና ማንም ሰው እንደሚቀርባት እየነገረች በዛ አሁን ይዤሽ እወጣለሁ፣ ትንሽ ተረጋጊና ምግብሽን ከበላሽ ከጨረሽ በኋላ አብረን ቤተክርስቲያን እንሄዳለን ብላ ትነግራታለች። ግን እኮ እፈራለሁ፣ በጭራሽ አትፍሪ፣ የምፈልገው ነገር ታደርጊያለሽ፣ አንቺ ጠንካራ ነሽ እያለቻት ነበር። እና ትሁትና ገዛኝ እያወራች ነበር። አንቺ እኮ በጣም ቆንጆና ምርጥ ነሽ፣ ስለዚህ ትበዚበታለሽ እንጂ አታንሺም በጭራሽ እያለች ነበር። ትሁት እየቀለድሽብኝ ነው? አረ በጭራሽ እውነቴን ነው፣ እየቀለድኩ አይደለም፣ እውነቱን ነው እየነገርኩሽ ያለ እያለች ነበር። በድጋሚ አባዬን አገኘችና ከአባዬ ጋር ማውራቱን ተነሳች እና አባቴ እየተፈጠረ ያለው ነገር በሙሉ እየነገረች እና እንዲሁም እንግዲህ አለሜን ይዟት ለመውጣት ትወስናለች ማለት ነው። ትሁት ግን አደጋ ውስጥ ነው ያለሽው፣ ለመጠንቀቅ ሞክሪ፣ በኋላ ችግር ውስጥ እንዳትገቢ እያላት ነበር። እናም ወደ ቤት ስትመለስ እንደ አጋጣሚ ናታን ነበር። እናም ናታን ቁጭ ብለን አወራት እና የተፈጠረውን ነገር እስቲ ምን ታስባለሽ እያለ ስጠይቃት ነበር። ናታን እኔ ምንም ላስብ አልችልም፣ እኔን የማስበውና አንተ የምታደርገው ልዩነት የለም፣ ግን ተረጋግተህ ለማሳመንና ራስን ማዳመጥ አለብህ ስትለው እንዴት ነው መረጋጋው? እናቴን እኮ የተቀበረችበት ቦታ እንኳን ላገኘው እኮ አልቻልኩም ትሁት እያለቀሰን ነበረ ማለት ነው። እና እንደዚህ በመሆን እኮ አባት እጅግ በጣም አደገኛ ነው፣ ስለዚህ ብትጠነቀቅ ይሻላል፣ ይጎዳል። አንተ ከተጎዳ ደግሞ እናትን ማን ያስብለታል? ማን ይጨነቃል? ስለዚህ ለማረጋጋት ሞክሮ እያለችው ነበር። ግን እንዴት ብዬ ልረጋጋው? እናቴን እኮ አታውቂያትም፣ በጣም ጥሩ ሰው ነበረች እያለ ስነግራት ነበረ። አዎ ይገባኛል፣ ግን ስሜታዊ እንዳትሆን እያለችው ነበር። እና ቤቲም ቆይ እዚህ መኖር ጀመርክ እንዴ? ቆይ አልገባኝም፣ አትሄድም እንዴ ስትለው የእናቴ ቤት እኮ ነው፣ ምን አገባሽ ይላታል። የእናቴ ቤት አይደለም እያለችው ነበር። ይልቁንስ አንቺ እኮ ጋር ድረስ ግድና ራሱ ስበዛብሽ ነው፣ አባቴ ስላለሽ እንጂ አባቴ ከሌለሽ እኮ ባዶ ነሽ እያላት ነበር። እና እሷን ለማናደድ ሲሞክር ገዛኝ መጣና አንተ ልጅ እዚህ መኖርን ጀመርክ እንዴ? ለምንድን ነው የማትወጣ? የእናቴ ቤት ነው፣ ስለዚህ የፈለጉ ጊዜ እዚህ መቆየት ይችላሉ እያላት ነበር። አይ
የእናት ቤት ብቻ አይደለም የኔም ጭምር ነው። ስለዚህ እናትህ አብረን የሰራ አይ በጭራሽ አይደለም ይሄ ቤት የእናቴ ቤት ብቻ ነው ብሎ ነገሩ ማለት ነው። ይልቁንስ እዚህ ባታንጃ ቦቦ ይሻላል ከዚህ ይለዋል። ግን መቼም እንደማይሆንና የእናቱ ቤት እንደሆነ እሱ መኖር እንደምችል ነገረው ማለት ነው። ነገር ግን ገዛኝ በጭራሽ እዛ እንድኖርና ቆይ በዚህ እድሜ እኛ እንዴት ጡረታ መቀመጥ አለብን እንደ እያለው ነበር። እና ቤቲ ደግሞ ናታን በጣም ተተናደደችበት። ናታን እዚህ ቤት ላይ አልፈልግም ከዚህ ቤት እንዲሄድ እፈልጋለሁ ብላ ለአባቷ ትከሰዋለች፣ ለባሏ ማለት ትከሰዋለች። እንግዲህ ከዛ አልገባኝም እያስቸገረች ነው እንዴ? ምን ተፈጥሮ ነው እስቲ በግልጽ ንገሪኝ እያላት ነበር። አይ እንደዛ ነገር አልተፈጠረም፣ ግን ብቻ ሰው በጣም ነው የሚቀፋኝ ለዛ ነው እያለችው ነበር። በጣም ፈልጋ ራሷ እኮ ነው ስትወደው ስትፈልግ የነበረው ማለት ነው። እንግዲህ በመጨረሻ ትሁትን ቆይ ናታን ቤትን እያስቸገራት ነው እንደ ብሎ ገዛኝ ጠየቃት። አይ እኔ ቤተሰብ ጉዳይ ውስጥ በጭራሽ ጣልቃ መግባት አልፈልግም፣ ነገር ግን ምንም ያየሁትን ነገር የለም ብላ ትነግረዋለች ማለት ነው። እና አንድ ነገር ማድረግ እንዳለበት ስታስብ ነበር። እናት ትሁትም እሺ በቃ እኔ አጎቴ ጋር ደርሼ ልመለስ ብላ እወጣለሁ ስትል ነበር። በቃ እኛ ለብሰን እንወጣለን እኛም እያለችው ነበር። እና በድጋሚ እንግዲህ ናቲ ስለ እናቱ እየጠየቃት ነበር። እና እዛም ዘያልክ በየትኛውም ቦታ አትጠይቀኝ፣ በቃ የተፈጠረው ነገር ይሄ ነው እያለች ነበር። እባክህ እያለች ከዛ ትሁት እንግዲህ አለምን ይዛ ወደ ቤተክርስቲያን እየሄደች እንደ አጋጣሚ አባዬ መንገድ ላይ ተገናኙና ከአባዬ ጋርም ታረቀች ማለት ነው። ሰዎች እኮ እኔን ይፈሩኛል ትሁት እያለች ነበር። እሱን አብረን እናያለን። ማንም ሰው አንቺን አይፈራሽም። ስለዚህ አሰበ